አንድ ቃለ ምልልስ አለ። እሱን እንጋብዛቸዋለን። ከሰሞኑ ጋዜጠኛ ጌጥዬ ያለው በሸዋ ጉዳይ ላይ የተለየ መረጃ አለኝ በሚል የሚያቀርባቸው ጉዳዮች አሳሳቢም በትግሉ ላይም ፈታኝ እየሆኑ መጥተው በሚዲያዎች መነጋገሪያ የምናተኩረው ሀሳብ ላይ ነውና ይሄ ሁኔታ በጣም በከፍተኛ ሁኔታ ኮንስፓየር እየተደረገ ውስጥ አዋቂ ነኝ እኔ መረጃ አለኝ በሚል እየተነሳ የሚነዛው ነገር የመሪዎችን ካራክተራይዝ የማድረግ ነገር ስላለበት በተለይም በሸዋ ምናልባትም በጣም ባሳዛኝ ሁኔታ ካራክተራይዝ እየተደረጉ ስለሆነ የሸዋ አመራሮችን በተመለከተ በአጠቃላይ እዛ ቀጠና ላይ እየተነዛ ያለው ነገር ከባድ ስለሆነ አርበኛ እስክንድር ነጋ ጋርም ተያይዞ የሚነሳው ነገር በተደጋጋሚ አርበኛ እስክንድርን ጠይቀን ምንድነው ያለው ሁኔታ ብለን ያረጋገጥነው አንድ እውነት ቢሆን ተደጋግሞ ካፈርኩ አይመልሰኝ አይነት እንዳውም ተጨማሪ ያልተገቡ ነገሮች እየተነሱ ስለሆነ ይሄ ነገር በዚህ ሁኔታ መተው ህዝቡንም ትግሉንም የሚጎዳ በመሆኑ እውነታውን ልትናገሩ ይገባል። ዝም ሳይሆን ምንድነው የነበረው ሁኔታ ብለን ጠየቅን። ከፍተኛ አመራሮቹ ከማንም በላይ ይሄንን ሁኔታ ዘርዝሮ ማስረዳት የሚችለው ለሁለት ዓመታት እዚያው ከሱ ጋር አብሮ የነበረው እሱ የነበረበት መዘዞ ቀጠና ላይ የፋኖ ኃላፊ የነበረ ለሁለት ዓመትም እንደ መንታ አብረው ያልተለያዩ አርበኛ ግርማን ጠይቅ አሉ። አርበኛ ግርማ ከበደ ጋር ደወለ። አርበኛ ግርማ ከበደ በሸዋ ስላለው ሁኔታ አርበኛ እስክንድር ነጋ ስላለበት ሁኔታ የመዘዞ ህዝብ የሚያውቀው እውነት ምንድነው የሚለውን አብራርቷል። እኔ የምጨምረው መቀንሰው የለም። በቀጥታ ወደ አርበኛ ግርማ ከበደ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር እና የመዘዞና አካባቢዋ ላይ የፋኖ እንቅስቃሴን የሚመራ ነው። ወደ እሱ ቃለ ምልልስ ወስዳችኋለሁ። በኔ በኩል በዚሁ ተሰናበትኩ። ጤና ይስጥልን። ውስጥ ዋነኛ ተዋናይ ተደርጎ የተነሳው ደግሞ አርበኛ እስክንድር ነጋ ነው። አርበኛ እስክንድር ነጋ አፈና ተፈጽሞበታል በሸዋ። ሰላም ጤና ይስጥልን አድማጭ ተመልካቾች፣ እንግዲህ ከሰሞኑን አንዳንድ ጉዳዮች በማህበራዊ ሚዲያ ሲንሸራሸሩ አድምጠናል። ሁላችንም በዚህ ሂደት ውስጥ ዋነኛ ተዋናይ ተደርጎ የተነሳው ደግሞ አርበኛ እስክንድር ነጋ ነው። አርበኛ እስክንድር ነጋ አፈና ተፈጽሞበታል በሸዋ ያለበት ሁኔታ አስጊና አሳሳቢ ነው በሚል ውስጥ አዋቂ ነኝ፣ በዚህ ሁኔታ ላይ ከኔ የተሻለ መረጃ ያለው ሰው ማግኘት ይቸግራል በማለት ጋዜጠኛ ጌጥዬ ያለው በሸዋ ረዘም ላለ ጊዜ ምናልባትም ለሁለት ዓመታት ገደማ ቆይታ አድርጓል። ከዚያም በኋላ በሸዋ ችግር ገጠመኝ በሚል ከሀገር ወጥቶ ዩጋንዳ ነው የሚገኘው። ጋዜጠኛ ጌጥዬ ያለው ዩጋንዳ ከገባበት ጊዜ ጀምሮ ከዚያም ቀደም ብሎ ከመውጣቱም በፊት በሸዋ ስላለው ሁኔታና የፋኖ እንቅስቃሴ አንዳንድ ልዩና እውነተኛ መረጃዎች አሉኝ በሚል የሚያነሳቸው ጉዳዮች ተበራክተዋል። በሸዋ ስላለው ሁኔታ ጋዜጠኛ ጌጥዬ ያለው እዛ ስለነበረ በእርግጥም በሸዋ ቆይታ ስለነበረው ከአርበኛ እስክንድር ነጋ ጋም ቅርበት አለው ተብሎ ስለሚነገር በጣም በርካታ ሰዎች ግርታ ውስጥ እየገቡ ነው። ወይም ጋዜጠኛ ጌጥዬ ያለው የሚያነሳው ሐሳብ በእርግጥ እውነት ነውን ብለው ጥያቄ ያነሳሉ። እውነት ነው ብለው የሚከራከሩ አሉ። የለም በፍጹም የአማራን ትግል የህዝቡን የህልውና ትግል ጉዳት ላይ የሚጥል ነው የሚሉ አሉ። ጋዜጠኛ ጌጥዬ ያለው በሚያነሳቸው ሐሳቦች ላይ ለትግሉ የሚጠቅምና የህልውና ትግሉንም ወደፊት የሚያራምድ ሐሳብ እያቀረብኩ ነው በሚል የሚያነሳቸው ነገሮች በሙሉ መከራከሪያ ሆነው ስለቆዩ ወደ ሸዋ ከፍተኛ አመራሮች በመደወል እንደው ለመሆኑ ያለው እውነታ ምንድን ነው ግለጹልን ብለን ጠየቅን። አድማጭ ተመልካቾች ይህንን የስልክ ጥሪ ያደረግነው ወደ አርበኛ ግርማ ከበደ ነው። አርበኛ ግርማ ከበደ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የእዙ ኮር አመራር ነው። ኮር አመራር መሆኑ ብቻ ሳይሆን ጋዜጠኛ ጌጥዬ ያለው በሸዋ በነበረው ቆይታ የቅርበት ሰው በጣም የሱ የቅርብ ሰው የነበረና ለሁለት ዓመትም አብሮት እንደቆየ የሚነገረው
በርካታ ነገሮችንም ያውቃል ከተባለ የሚያውቀው ይህ አርበኛ ግርማ ከበደ ነው የሚል ነገር ተነገረን። ወደ አርበኛ ግርማ ከበደ ደውለን እንደው ጋዜጠኛ ጌጥዬ ያለው ዩጋንዳ ከገባ በኋላ የሚያነሳሳቸው ትግሉን በሚመለከት መረጃ አለኝ እያለ የሚያነሳቸው ነገሮች እውነታነት ያላቸው እንደሆነ ከአርበኛ እስክንድር ነጋ ጋር የተያያዘው ጉዳይ በእርግጥ እሱ እንደሚለው የአርበኛ እስክንድር ነጋ ሕይወት የአመራር ሁኔታ ችግር ውስጥ የወደቀም ከሆነ ሊገለጽልን ይገባል በሚል ጥያቄ ልናነሳ ወደድን። አርበኛ ግርማ ከበደ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የእዙ ኮር አመራርና ለ2 ዓመታት ጋዜጠኛ ጌጥዬ በሸዋ በነበረው ቆይታ አብሮትና የቅርብ ሰው እንደነበረ ወደሚነገረው አርበኛ ደውለናል። መስመር ላይ አለ። ሰላም ጤና ይስጥልኝ አርበኛ ግርማ። ድምፅ ራቅ ያለ ነው። ሰላም ጤና ይስጥልኝ አርበኛ ግርማ። ይሰማል? አብሮ ይስጥልን። ይሰማኛል። እኔ በጣም አመሰግናለሁ። እስኪ እንደው ለመግቢያ የሚሆን ነገር እየተናገርኩ ነበረ። መስመር ላይ ስላለህ ሰምተኸዋል። ቀጥታ ወደ ጥያቄ ነው የማልፈውና ጋዜጠኛ ጌጥዬ ያለው ከሰሞኑ በሸዋም በአጠቃላይ በአማራ ትግል ውስጥ እኔ የተለየ መረጃ አለኝ፣ የአማራ ሕዝብ የህልውና ትግል ችግር ውስጥ ነው ያለው በሚል መረጃዎች አሉኝ እያለ እያነሳ ነው። ይሄ ነገር በርካቶችን ቀላል ቁጥር የሌላቸውን ሰዎች ያስቆጣም ነው። አንዳንዶቹ ሆነው ቢሆን እንኳን መነገር ነበረባቸው ወይ ተብሎ ይነሳሉ። ሌላው ደግሞ በፍጹም ሐቅነት የላቸውም በሚል ደግሞ የሚቀርብ መከራከሪያ አለ። ይሄንን እውነታ ለመረዳት ወደ የእሱ የሚያነሳቸውን ሐሳቦች በተመለከተ ሐሳብ ለመስጠት እንደው ከአርበኛ ከፍተኛ ሌሎች አመራሮችን አነጋግረናል። ግን አርበኛ ግርማ ከበደ የበለጠ ስለ ጌጥዬ የሸዋ ቆይታና አሁን ስለሚያነሳቸው ሐሳብ የተሻለ ማብራሪያ የሚሰጥ ሰው ማግኘት ይቸግራል። ስለዚህም እስቲ አርበኛ ግርማ ከበደን አግኘው ስላሉን ወደ አንተ ደወልን። ለመሆኑ እንደው በአንተና በጋዜጠኛ ጌጥዬ ያለው መካከል የነበረው ግንኙነትና የነበራችሁስ ቆይታ ምን ይመስል ነበረ? ከዚህ ልነሳ እስኪ። መልካም፣ እሺ፣ አመሰግናለሁ። እንግዲህ አርበኛ ጌጥዬ ያለውን የማውቀው ወደዚህ ትግል ተቀላቅሎ ወደ ጎጃም አካባቢ ከነበረበት ከታላቁ እስክንድር ነጋ ጋር በመሆን ወደ ሸዋ ቀጠና ከገቡ ጊዜ ጀምሮ ያን ጊዜ ተዋውቀን ስራዎችን አብዛኛዎቹን በሚባሉ ደረጃ አብረን እና እየተመካከርን ስራዎችን እንዲሰራም ጭምር እያደረግን እየሰራ የቆየበት ሁኔታ ነው ያለው። ይህንንም ስናደርግ አንድ ነጣ ረጅም ሰዓት ነጣ ቀጠና ስለነበረን መዘዞ ተብሎ የሚጠራ አካባቢ ላይ የረጅም ጊዜ እስቲል እስከሚሄድበት ቀን ድረስ እዛ አካባቢ ነበር የሚቆየው። በተለያዩ ቦታ እንቅስቃሴ አድርገን ስንመለስም እሱ ከዛ አካባቢ ቁጭ ብሎ መጀመሪያ አንድ ቤት ውስጥ ተከራይቶ ነበር፣ አልጋ ቤት። በኋላ ደግሞ የቤት ቀያሪ አድርጎ እዛ ተቀምጦ ባለበት ሰዓት ለረጅም ጊዜ ለምን ትቀመጣለህ? ስለዚህ ለምን ዞር ዞር ብለህ አትሰራም? በሚል ምክክር በማድረግ አንዳንድ አካባቢዎች አብሬው ይዤው እየሄድኩ ታሪካዊ ቦታዎችንም ጭምር አጠቃላይ የፋኖን እንቅስቃሴን በተመለከተ ስራዎችን አብረን ስንሰራ ቆይተናል። ነገር ግን መሄዱን ጋር ተያይዞ የሰጠው የመጀመሪያው መግለጫ እንደ ሸዋ ጠቅላይ ግዛት አዝኛለሁ፣ እንደ አንድ ጓደኛውም አዝኛለሁ። ምናልባት ድርጅት ሲሳሳት ድርጅቱን በምን አንግል አይታችሁት ነው ብሎ እንደ አንድ ታጋይ ከመጠየቅ ይልቅ ሚዲያ ላይ ወጥቶ የመከፋፈልና ትግሉን አጣሪ መንገድ በመስራት ያሳዝኖን ባለበት ሁኔታ በማግስቱ አካባቢ ጌጥዬ ጠፋ የሚል ሰማው። ይህንን እንደሰማው በቀጥታ ወደ ሚስቱ ቤት ነው የሄድኩት። እሱ አብሯት የሚኖራት ልጅ ጋር ሄጄ ባለቤቱን ጌጥዬ የት ሄዶ ነው ብዬ ሳማከራት፣ አይ ማታ ነበረ ጠዋት የሆነ ቦታ ደርሼ ነው የምመጣው ብሎ በጠዋት ወጥቷል፣ አልተመለሰም። እና የት ሄዶ ነው? ምንድን ነው ያጋጠመው ችግር? የተፈጠረ ችግር አለ እንዴ? እንዴትስ አልደወለልኝም ብዬ ጠየኳት። አይ እኔ የተፈጠረ ነገር እንዳለ አላውቅም። ከእናንተ የፋኖ አባሎች ጋር ማታ አብሮ ቁጭ ብሎ አይቼዋለሁ። ከዛ በኋላ ግን ጠዋት ተነስቶ መጣው ብሎኝ ነው የወጣው። እስካሁን ድረስ አልተመለሰም የሚል ምላሽ ነው የሰጠችኝ። እኔ ከቀኑ ኦልሞስት 10 ሰዓት አካባቢ ነው ጠፋ በተባለበት ቀን 10 ሰዓት አካባቢ ነበረ
መረጃው ደርሰኝ የጠየቅኩት ማለት ነው። እና ሲሄድም እኔ አሁን እሱ የሚያነሳው ጥያቄ ውሸት ነው። አጋጣሚ ሆነው ኡጋንዳ ከገባ በኋላ ደውዬለት ነበረ። ከሚስቱ ስልኩን ተቀብዬ ደውዬለት ነበረና ምንድነው ምክንያት ብዬ ጠይቄዋለሁ። በስም የጠራቸውን የፋኖ አባሎች እንደዚህ እንዴ ታዲያ እነሱ አመራር አይደሉ? ኮራ አመራር አይደሉ? በሰዓቱ ሁሉንም ነገር ሚስጥሩን እኔን እንደሚመለከት እኔ እንደማስተዳድር በበላይነት የኔ ስምሪት እንደሆነ ታውቃለህ። አንድ ቃል እንኳን ለምን እንደዚህ ሆነ ብለህ ለምን ልትነግረኝ አልቻልክም? ሌላ ምክንያት ካለ እንደው የመሄድ ፍላጎት ኖሮ ከሆነ ዝም ብለህ ሳታማኝ ለምን ልትሄድ አልቻልክም? ይሄ የሚል ጥያቄ አንስቼለት አይ ምናምን ብሎ የማድበስበስ ነው። ከዛ ውጪ ይሄ ገዳይ ናቸው፣ አፋኝ ናቸው፣ ለአንድ ህይወቱን ለሰጠ ሰው ለመሞት የወጣ ሰው እንደዚህ በዚህ በወረደ አማርኛ መናገሩ እጅጉን እውነት ለመናገር እንደ ጓደኛም እንደ ድርጅትም አዘኛለሁ። ብልጽግናም የሚያመው እኛ ገዳዮች እንዳለን ህዝባዊ ህዝቡን በመምራት በማስተዳደር ብልጽግናን እንደምንበልጠው ብልጽግና ጭምር የሚመሰክርበት ሁኔታ ነው። አፍንጫውን ይዘን አስገድደን ባለንበት ይሄን ሁሉ ጉዳይ ያውቃል እሱ። ተገላቢጦች የሸዋ ጠቅላይ ግዛት እዝን ጥንካሬ ስም በማጠልሸት ትግላችንን ለመጎተት ያደረገበት ጥረት ነው። አንዳንድ ጠንካራ ታጋዮችንም ጭምር ስነ ልቦና ለመስበር እሳቤ ነው። ይሄ ሌላ አጀንዳ ሌላ ተልእኮ ነው ብዬ ነው የማምነው እና እንደ አንድ ጓደኛም እንደ ድርጅትም የእምነት ረጅም ጊዜ አብሮ ከመቆየትም አንጻር ትንሽ ለትግል ነው የገባው የሚለውን ወደ ጥርጣሬ ውስጥ ጥሎብኛል። ከዛ ውጭ ታላቁ እስክንድር ታፍናል። ማን አፈነው? አይደለም ከጎጃም ሲመጣ ከአዲስ አበባ እኮ ታላቁ እስክንድርን አወጥተን ወደ ትግል ቀጠና የጨመርነው እኛ ነን። ጠንካራ የአማራ ታጋይ ነው። ስለ አማራነት ስለ ኢትዮጵያዊነት የከፈለውን ዋጋ ስለምናውቀው ጎትተን ወደ ትግል ሜዳ ያመጣ ነው። ወደ አፈሙዝ ትግል የጨመርነው ይህ ሰው መታሰሩንስ በምን አወጣል? በሌላ ጊዜ አንድ አካባቢ ነው የምንኖረው። ታላቁ እስክንድር ደግሞ ለደህንነቱ ግን ሌላ አካባቢ ነው የሚኖረው። ተገናኝቶ ነገር መጣፈን በዛ ውስጥ አንድ ቀን እንኳን እንደ ጓደኛ ታፍኗል ብሎ እንዴት ሊነግረኛ አልቻለም? እዚህ ጋር አንድ ጥያቄ ላንሳ። አርበኛ ግርማ ከበደ አንድ ጥያቄ እዚህ ጋር ላንሳ። አብራችሁ በቆያ እንግዲህ ጋዜጠኛ ጌጤ ያለው ከጎጃም ተነስቶ ሸዋ ከደረሰበት ጊዜ ጀምሮ እዛ ቀጠና ላይ የአካባቢው መዘዞ አካባቢ ነው የቆየው። መዘዞ አካባቢ ደግሞ የፋኖ ኃላፊው አንተነህ፣ እዛ ያለውን አመራር የምትመራው አንተነህ። እንደ አመራር አብረኸውም እንደቆየ 2 ዓመቱን አብረኸው እንደቆየ ሰው እስክንድር ነጋ ጫና ውስጥ ነው እንግዲህ ከምታነሳው ጓደኝነታችሁም ከቅርበትም አንጻር እስክንድር ነጋ አፈና አለበት፣ ይሄ ችግር ገጥሞታል ብሎ አንስቶ ያውቃል? አንተስ የታዘብከው ነገር አለ? አሁን ዩጋንዳ ከገባስ በኋላ ተደዋውላችሁ ከሆነ ለምን እንደዚህ የሌለ ነገር ያልተፈጸመ አፈና እንደተፈጸመ አድርገህ ማንሳት ፈለክ ብለህ ጠይቀኸው ታውቃለህ? ይሄ የፖለቲካ ሸንታ ነው። እኔም የፖለቲካ ሸንታ አድርጎበት ነገደበት ብዬ ነው የማስበው እንጂ እዚህ ሆኖ አንድ ቀን ስለመኖሩ እንኳን ጠይቆኝ አያውቅም። አጋጣሚ ሆኖ እኔ ለስብሰባ ምናምን ፈልገ ነው እኛ የታለቁ ስልክ እንዳኝ አጋጣሚ ሳሱ እንዳለ አውቃለሁ። አይ እኔ ተደዋውለን እናቅም ያለች ተደዋውለውም አያውቁም በማለት ማለት ነው። እንኳን ታፍኗል ብሎ ሊጠይቀኝ ቀርቶ ስለመኖሩ ምናልባት ማቀው አንድ እውነት ታላቁ እስክንድር ላይ የዶን ጥቃት ተሰንዝሮ ነበረ። እሱ በሚኖርበት ትንሽ የድምፅ መቆራረጥ አለ። አሁን ይቅርታ ግርማ፣ ትንሽ የድምፅ መቆራረጥ አለ። ታላቁ እስክንድር አንድ ጊዜ የድሮን ጥቃት እሱ የሚኖርበት አካባቢ ላይ ተፈጽሞ ነበረ። ያንን ችግር ለመዘገብ እሱ ያለበትን ቦታ ሄዶ አይቷል እንጂ ስለመኖሩን ስላለመኖሩን የሚያውቀው ጉዳይ የለም። ሰው ታፈን የሚለው በቅርበት ሄዶ ተገናኝቶ ችግሩ ሳይል ተካብሎን ስንል ነው። በፍጹም ምናልባት ይሄ እኔ ነው ትልቅ የፖለቲካ ሸነታ ስለሆነ ንግድ ስለሆነ ይህን አምሬ እንደ ጓደኛም በጣም ጸየፋለሁ። እንደ ድርጅትም ደግሞ
ሸዋ ጠቅላይ ግዛት ፈቅዶ ወዶ ናልኝ ወደ እኔ የአማራ ህዝብ ታጋይ ነህ ብሎ አቅፎና ደግፎ ያለውን አክት እንደው የድርጅት ስም ለማጥፋት የሚደረገው ሩጫ ይሄ ኖረኝነት ነው። የኖረኝነትም ችግ ነው እያምናሉ እንጂ በፍጹም በሚባል ደረጃ እውነት ልሞት በሀቅ የወጣ ሰው እስከሆንኩ ድረስ አራሽን ምንም አይነት አፋና ገለም ታላቁን እኛ ልዩ የአማራ ጽኑ ታጋይ ብለን የምናምንበት ሰው ነው። በዛ ልክ ነው የምናየው እንጂ አሁን ሌላ ፖለቲካ የሚነግዱበትን ሰዎች ሀሳብ አምረር ነው የምንጸየፈው። ህዝቡን ጭምር ያውቃል። ማህበረሰባችን መሬት ላይ ያለው አካል ራሱ ማህበረሰቡ ያውቃል። በሱ ያለን ክብርና እንክብካቤ ጭምር ማለት ነው። ሌላ አንድ ጥያቄ ላንሳ። ጋዜጠኛ ጌጥዬ ያለው ሸዋ በነበረበት ቆይታ በተለይም ከዚያ አካባቢ ወጥቶ ወደ ዩጋንዳ ለመሰደድ ምክንያት ሆኖኛል ብሎ ያቀረበው አንድ ነገር አለ። እንደ ምክንያት ያቀረበውና የስደቴ ምክንያት ሆኗል ብሎ ያነሳው አዶናይን ጨምሮ የተወሰኑ አመራሮች እሱ ወዳለበት ቦታ እንደሄዱና በአስቸኳይ በተናገርከው ነገር ይቅርታ የማትጠይቅ ከሆነ እርምጃ እንወስድብሃለን እንዳሉት ነበረ የገለጸው። በእርግጥ እነሱ እርምጃ የመውሰድ አንተ ደግሞ መዘዞ ከሆነ የዚያ የመዘዞ ኃላፊ ነበርክና እንደዚህ እነሱ መጥተው እርምጃ እንወስድብሃለን ብለው ህይወቱን ደህንነቱን አደጋ ውስጥ የሚጥል ነገር ካመጡ የአካባቢው ኃላፊ ስለሆንክ አንተን ኮሚኒኬት አላደረገህም ወይ? በእርግጥስ እነሱስ እንደዚህ አይነት ነገር ፈጽመዋል ወይ? እሱም በተመለከተ አሁን ጥያቄ እንደ አዲስ እየተነሳ ስለሆነ እንደ አርበኛ ብታጠራልን እሱም በሚመለከት። መልካም። አሁን የጠየቅኝን ጥያቄ በግሉ ማስኬለት ነበር እና አዶናይና በስም የጠራቸው አካሎች የእዙ የኮማንድ አመራሮች አይደሉም። ታጋዮች ናቸው። የበታች ስራ አስፈጻሚዎች ናቸው። አዶናይ የሚዲያ ባለሙያ ነው። የሸዋ ጠቅላይ ግዛት ህዝብ የሚዲያ ባለሙያ ነው። እንደ አንድ ባለሙያ እንደ አንድ ጓደኛ ቀረቤታ ተመካክረዋል። እንደ ቀረቤታ እንደ ጓደኛ ምንም አይነት ማስፈራሪያና ሌላ ለስለት የሚሆን ነገር እንዳተናገሩትም ከሚስቱም ጠይቄ አረጋግጫለሁ፣ ከእነሱም ጠይቄ አረጋግጫለሁ። ይህን አደረገው ቢሆን እዙ የሸዋ ጠቅላይ ግዛት እዝ አይታገሳቸውም። ስልጣናቸውም ኃላፊነታቸውም ስላልሆነ እንደ ባለሙያ እንደ አንድ ጓደኛ ጥያቄውን አቅርበውልታል። ከምን አንግል አይተው ነው ግን አማክረነዋል። እኛ ያስከሰውን አልተለንም። በሰዓቱ የብዙ ሰራዊቱ መንዳዳት ስለነበረ እስኪ የተረዳበትን አንግል እናማክረን ጠይቀን ብለን አናግረነዋል እንጂ በፍጹም በሚባል ደረጃ እኛም ማስፈራራት የለብንም። ብናስፈራራው እንደዚህ አይነት ተግባር ቢኖርብን በሰዓቱ ጀት ያልነበረም ነው ግን ሌላ ነገር ማድረግ አልቻልንም የሚል ምላሽ ሰጥቶኛል። ባለቤቱም ጭምር ይህንን የተለየ ነገር የወጣ አማርኛም እንዳልተነጋገሩና ሌላ ወጣ ያለ ነገር እንደሌለም እዛ ቤት ውስጥ እናረጋግጣልኛለች። አመሰግናለሁ አርበኛ ግርማ። እንደው ካለህበት ቦታ ከይቅርታ ጋር ትንሽ ቀደም ሲል የነበረው ጥራት ነበረው፣ ጥሩ ነበረ። አሁን ግን በመሀል የተቋቋቋ የሚል ድምፅ እየመጣ በጥራት እየተሰማ አይደለም። የመጀመሪያው አካባቢ ጥሩ ነበረ፣ በጥራት ነበር የሚሰማውና እስኪ ካለህበት ትንሽ ቦታ ቀየር አድርግ። እንደው ትንሽ እንቅስቃሴ አንዳንድ ጊዜ ኔትወርክ ይሄ ይስተካከላል በመሀል። እስኪ ባትሪ አለው ስልክህ እንዴ ነው? የባትሪ ችግር አለው? የባትሪ ችግር ነው። የኔትወርክ ብቻ ነው? ኔትወርክ ነው ትንሽ ያው ተጫካ ነገር ስለሆነ። ኦኬ አሁን ደግሞ ደህና ነው። እሺ እስኪ እሱ አሁን ያለበት ጋር ሁንና ላንሳ። ይሄ ጥያቄ በደንብ አድሬስ መደረግ ስላለበት። እሺ አሁን ይሰማል? ይሰማኛል። እሺ እችን እንድትደግምልኝ ፈልጌ ነው። አርበኛ ጋዜጠኛ ጌጥዬ ያለው መዘዞ በነበረው ቆይታ ላይ
ወደ ዩጋንዳ ለመሰደድ ምክንያት ሆነኝ በሚል ያነሳው አዶናይን ጨምሮ ሌሎች አመራሮች ወዳለሁበት መጥተው ዛቱብኝ፣ አስፈራሩኝ፣ ሕይወቴን አደጋ ላይ የሚጥል ነገር ተፈጠረ። ስለዚህም በወንድሞቼ እጅ ከምሞትና ለትግሉም እንቅፋት ከምሆን ሌላ ችግር ከሚፈጠር በሞቴም እነሱን እንዲጎዳ አልፈልግምና ከአካባቢው እራኩኝ በሚል ነበረ። አሁን ራሴን ከአካባቢው ገለል አድርጌያለሁ የሚል ነበረ ያነሳው። በኋላ ቆይቶ ደግሞ ከሀገር እየወጣ መሆኑን ጠቆም አደረገ። ከሀገር ወጣ። በእርግጥ ሕይወቱን አደጋ ላይ የሚጥል ነገር ተፈጥሮ ከነበረ እና እንዳለው እንደዛ አይነት ሁኔታ ገጥሞት ከነበረ እናንተ በተለይ አርበኛ ግርማ አንተ ለሱ ካለ ቅርበትና የአካባቢውም የፋኖ መዋቅር መሪ አንተ በመሆንህ ደህንነቱን የሚጥል ችግር ጓደኛ ምናችሁ ስለሚባል ደህንነቱን ችግር ውስጥ የሚከት ነገር ደርሶብኛል ካለ በኋላ ይሄም ወደ ሚዲያ ከወጣ በኋላ ለማግኘት ለማነጋገር አልሞከርክም? እንደ ጓደኛም እንደ አካባቢው መሪ? መልካም። እኔ የበኩሌን ጥረት አድርጌ ነበር። የሰማሁት ጉዳዩን በማግስት ነው። ጌጤ ጠፋ ተብሎ ሲባል ቀጥታ የሄድኩት ወደ ባለቤት ነው። አብራት የሚኖረው ልጅ አለች። ምንድን ነው የተፈጠረ ችግር አለን ጌጤ ሄዶ ነው ብዬ ስጠይቅ አይ ጠዋት መጣሁ ብሎ ነበረ። ስለዚህ ወደ አልተመለሰም። ምንድን ነው የተፈጠረ ችግር? አይ በእንዲህ ከሚመጡ ጓደኞቹ ጋር አብረው ነው ያመሹት። ማታ ግን ከወጣ በኋላ ጠዋት አድሮ ወጣ ነገር ይህን እንዳለች በቀጥታ ለማናቸው አጣርቼ እነ አዶናይንም እና እሱ የጠቀሳቸው በስም የጠቀሳቸውን ሄጄ አናገርኳቸው። ምንድን ነው የተፈጠረው? አይ በማታ አግኝተነዋል። ሰሞኑን በሰጠው መግለጫ ላይ እንደ ጓደኛም እንደ ወንድምም ቁጭ ብለን አውርተን ነበረ። እንዴት አይተው ነው ከምን አንግል አይተው ነው ችግር ቢፈጠር እንኳ ወደ ህዝቡ አቅርበን መነጋገር እንችል አልነበረም ወይ? እንደ አይነት ስሜት ተሰምቶ ነው ይህንን ልታደርግ የቻልከው ብለን ተመካክረናል የሚል ምላሽ እንዲሰጠኝ ከዛ በኋላ በተደጋጋሚ ባለቤቱን መምጣት ያለመምጣቱን ቼክ ሳደርግ እንዳተመለሰ ነገረችኝ። እኛ ምናልባት መንፈሳዊም ስለሆነ ወደ ገዳም ሄዷል የሚል እምነትና ጥርጣሬ ነበር የነበረን። ከሱ ጋር የነበረውም ጥበቃው እስከ እጨጌ ዮሐንስ የሚባል ቤተክርስቲያን ድረስ ልከራው አካባቢ ቆይቶ ሊሆን ይችላል በሚል ስናፈልግ ነበር የነበረው። እንደዚህ አይነት ተግባር ላይ እንደዚህ አይነት ሁኔታ ላይ ይገኛል ብለን እኛ በፍጹም አልጠረጠርንም። የወጣና የተለየ ነገር ተናግራችሁ ታዲያ በፍጹም በሚባል ነገር አልተናገርንም ማለት ነው። ሚዲያ ላይ ከሰማነው እንጂ እኛ ምንም የምናውቀው ነገር የለም። እንደ ጓደኛ የሚያማክረኝ ነገር የለም። እነዚህ ልጆች ቢሆን እንኳን ስልጣኑም እንደሌለው ኃላፊነቱም እንደሌላቸው ያውቃል። አንደኛ እነዚህ የህዝብ የኮማንድ አባል አለን አመራር ማለት ነው። አሰልጣኞች ናቸው። ግን እጅግ በጣም ጽኑ ጀግና ለምንም የማይንበረከኩ የዓላማ ጽናት ያላቸው ታጋይ ናቸው። ግን ማተኮር የሚሰራው ትልቅ የፕሮፓጋንዳ ስራ የሚሰራ የስም ማጠልሸት ስራ የሚሰራው እነዚህ ጠንካራ ታጋዮች ላይ ናቸው። እኛ የመዘነው የጥፋት አጀንዳ ተቀብሎ እያሰጠው ነው የሚል በግሌ እንደ ጓደኛ እንደ ወንድም ይህንን ነው የተሰዳሁት እንጂ ለዛ አይነት ተግባር እንደተፈጸመበት ማረጋገጥ ይችላል። ሄደ በኋላ ማናገራለሁ። እሺ ምን ምላሽ መለሰልህ? ከሄደ በኋላ ማለት ዩጋንዳ ከገባ በኋላ አግኝተኸው ነበር? አግኝቶ ነበር። ከባለቤቱ ተቀበል ደውልልኝ ብለዋል ብላኝ ደውልኩለትና እንዴት እንደዚህ ታደርጋለህ ብዬ ስጠይቀው አይ እንደው ስጋት ሆኖብኝ ምናምን እንዴት እንደዚህ ትላለህ አንተ የተናገርከው እስኪ ማለት አንድ ተደረገው ካለ ሪሰን እንኳን እንደዚህ አይነት በድብቅ የተፈጸመ ካለ የማናውቀው ነገር ካለ አስረዳን ባሪውን ነገሩ ካለ ይህንን ማረጋገጥ ተጠያቂ እናደርጋለን ብለናል። ከመቅደስ ለስ ያለፈ ነገር ሊያገኝ አልቻለም ምንም ነገር ማለት ነው። ወንድም በሚባል ደረጃ ማለት ነው። እና እኔ በእኔ አረዳድ
ትግል መሸሽ ፍላጎት ነው ይመጣለው። ምክንያቱም እኛ ህይወታችንን ልንሰጥ የወጣ ሰዎች ማስፈራራት አይደለም ቢተኮስብን አይሸሽም። ቢተኮስብን አይሸሽም። ለመሞት የሚወጣን ሰዎች እስከሆነ ድረስ ማለት ነው። እንኳን በራሳችን ጓድ አብረን በበላ ነው በጠጣ ነው ተራ ከአራት ላይ ገረብለን ቀርሶ ቢተኮስ እንኳን አይሸሽም። አማራ ነጻ ለማውጣት ሰራዊት በዚህ ልክ ነው የሚራመደው እና ሌላ ችግር አለበት። የራሱ ፍላጎት ነው ይሄ ፍላጎት ነው የሚል ግምት ያለኝ ነው። መልካም እንግዲህ ሌላው ምናልባት መጥራት ያለበት ከአርበኛ እስክንድር ነጋ ጋር በተያያዘ ህብረተሰብ ውስጥም ብዥታ የሚፈጥሩ ነገሮች ቅርበት አላቸው ሁለቱ የሚል እምነት ስላለ የሚያነሳው መረጃ እውነት ይሆን እያለ ሰው ጥርጣሬ ውስጥ የሚከት ነገር ስለሆነ በእርግጥ አርበኛ እስክንድር ነጋ በሸዋ ያለው ቆይታና አሁን ያለበትም የትግል ሁኔታ ምን የሚመስል ሁኔታ ነው? በአስተማማኝ ሁኔታ ላይ ነው ስቲል ያለው? 100% አረጋግጬ የምነግርህ 100% ከማንኛችንም የሸዋ ጠቅላይ ግዛት ኢቭን ለመከታ ከምናደርገው እንክብካቤ በላይ ለሱ ልዩ ጥበቃና እንክብካቤ እናደርጋለን። የእውነቴ ነው። እኔ ልሞት የወጣው ሰው ነኝ አልዋሽም። አቋም ነው የምንነግረው። ልዩ ክብር አለን። ሰሞኑን እየተንቀሳቀሰ ስራ ላይ እየሰራ ነው ያለው። ምናልባት ሁሉንም ስራዎችን እንደተቀረጻቸው ሚዲያ ላይ ላውላቸው ያ ፍላጎት ከሆነ በዚያ ልክ አይደለም እየተንቀሳቀሰ ነው እየሰራ ያለው። ከሚዲያ ጀርባ ሆኖ በርካታ ስራዎችን እየሰራ ነው። ምናልባት እንደ አልፎ አልፎ አንዳንድ ጊዜ ብቅ ብለው ሚዲያ ላይ የሚወጡ አሉ። በግል የሚበሳቸው ይችላሉ። መሬት ላይ እኛ በመለፍለፍ አይደለም መሬት ላይ በመስራት ነው የምናምነው። ስለዚህ በዚህ የራሱን ስራ በመስራት ላይ የሚገኝ ሰው ነው እንጂ ምንም አይነት ኃላፊነቶች አለ ነው ለሚመጣው ነገር ነው። ምንም አይነት አፋናም ስጋትም እንደሌለ በሱ ጉዳይ ማለት ነው። አርበኛ ግርማ በጣም ነው የማመሰግነው። መጠነኛ ያው የድምፅ ችግር ጥራት ችግር ቢኖረውም ከኔትወርክ አንጻር ይመስለኛል ምናልባት የተሻለ ሰዓት መምረጥ ነበረብን። ከዛ ውጭ በደንብ ዝርዝር ማብራሪያ ነው የሰጠህን፣ ከልብ ነው የማመሰግነው። በዚሁ አጋጣሚ ጋዜጠኛ ጌጥያ ያለው ከሸዋ ችግር ገጠመኝ ብሎ በቀዳሚነት ወደዚህ ወደ ሚዲያ ወዳለን ሰዎች ሪፖርት አድርጓል። ይህንን በተመለከተ በወቅቱ ጋዜጠኛ ጌጥያ ያለው ይሄ ችግር ገጥሞኛል ብሏል ብለን ለህዝቡ አሳውቀናል። በኋላም አርበኛ መከታው ማሞ የሸዋ ጠቅላይ ግዛት ዕዝ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ የድርጅቱም ምክትል ሊቀመንበርና የዘመቻ መምሪያ ኃላፊ ነው። ወደ እርሱም ደውለን ነበረ። በፍጹም አሁኑኑ እኔን ልታገናኘኝ ትችላለህ፣ ችግር አለ ከተባለ ኃላፊነት ወስዳለሁ፣ ያለበት ቦታ ሄደን የእሱን ህልውና ችግር ውስጥ የሚከት ነገር ካለ እኛ አስፈላጊውን ጥበቃ ለማድረግ ዝግጁ ነን፣ እንዲህ የሚያደርግም ሰው በእኛ በኩል የለም የሚል ነበረ ያነሳው። ይሄንንም በወቅቱ ለህዝብ ገልጸናል። የሆነ ሆኖ ግን ጋዜጠኛ ጌጥያ ያለው ስቲል ለህይወቴ ስለምሰጋ የግድ ከዛ አካባቢ መሄድ አለብኝ ብዬ ወስኛለሁ ብሎ ከአገር ወጥቷል። በዛ ሂደት ውስጥ የጋዜጠኛ ጌጥያ ያለው የእውነትም ችግር ውስጥ ሊሆን ይችላል ብለን ለህዝብ ነገሩን ለማሳወቅ የምንችለውን ጥረት ካደረግን፣ በሌላም መልኩ የምንችለውን ድጋፍ እንቅልፋተንም ድጋፍ ካደረግን ሰዎች መካከል ነበርን። ግን ያ እውነት ነው በሚል ማንም ሰው ጉዳት እንዳይደርስበት ያደረግነው ጥረት ነው። ነገር ግን አጠቃላይ የሸዋ ጠቅላይ ግዛት ዕዝ ለትልቅ ኃላፊነት አገር ለመምራት ኃላፊነት ይወስዳሉ የምንላቸው አመራሮች ያ ሂደት በሙሉ ትክክል እንዳልነበረ ሆን ተብሎ የተፈጠረ ነው እያላችሁ ግን አይ የለም እሱ ያለው ትክክል ነው ልንል የምንችልበት ሌላ ምንም ነገር አላገኘንም። በተፈጠረው ሂደትና አሁንም በተለይ ደግሞ የቀጠለና ሸዋን በተመለከተ በርካታ ነገሮች እየተነሱ ስለሆነ ዝም ብሎ አላግባብ ሰው ይረሸናል፣ እንደዚህ ይደረጋል የሚሉ ነገሮች በየዕለቱ ኮንስፓየር እየተደረጉ እየተነሱ በመሆኑም በግሌም እውነት ለመናገር አሁን ሰሞነኛ ነገር ከመፈጠር ካለመፈጠር ጋር የሚያያዝ ባይሆንም
ይሄንን ቃለ ምልልስ ለማድረግ የወሰንነው ህዝቡ እውነት የማወቅ መብት አለው። የግድ ደግሞ እዛ ስለነበረው ሁኔታ የሚያውቁ አብረውት የኖሩ ሰዎች፣ ጓደኞቹ፣ የትግል አጋሮቹ መመስከር አለባቸው። ምክንያቱም እኔ ጋ ነው እውነቱ ያለው እያለ የሚናገረውን ነገር ህብረተሰቡ ውስጥ ግርታ እንዳይፈጠር በሌላ ቦታ ያለው እውነታ ምን ይመስላል የሚለው እናንተ ጋር ያለውን እውነታ ባላንስ ለማድረግ እናንተ መናገር ስላለባችሁ በአመራር ደረጃ ጠይቀናል። ፈቃደኛ ሆናችሁ ስላነሳችሁ እናመሰግናለን።